ኤልዳና እናትሽ ትበዳሽ። ኤልዳና የሴተኛ አዳሪ ነች። እምስሽን መች ይምታው። የሴተኛ አዳሪ ነች። ቅማላም፣ የሰው አተላ፣ ቁስላ፣ ኤድሳ፣ ኩሳ ስታስጠላ። ግን እንደዚህ አይነት ሰዓት ላይ ትሳደቢያለሽ መተሽ። የጥንብ ልጅ ቂጥሽን አትታጠቢ። አርሽን አርተሽ በጋዜጣ እየጠረግሽ። ሰው እኮ ተሻሽሏል ከጋዜጣ ወደ ሶፍት። እናትሽን ገንዳ ውስጥ ደፍቄ ልብዳለሽ። የሸርሙጣ ልጅ ቤት አይደለም እንደዚህ ሰውነቱን ዘቅዝቀሽ የጋለ ፌሮ ቂጡ ላይ መክተት ነው የኔ ጥያቄ። እና ኦኬ እሺ ያለው ነገር አስረጅኝ። እዚህ ጋር ማለት የደረሰብሽ እንትን ሰው አስገድዶሽ ያደረግሽውን ነገር ተናገሪ። እዚህ ነፃ መድረክ ነው፣ ማውራት ትችያለሽ። አይ እሱ እንኳን ይቅር ታውቃለህ። የወደፊትን ህይወት ስታስብ ችግር የለውም። ሜቢ እዚህ ጋር አንቺ መርዳት የሚችሉ ልጁ ወደ ህግ ካልቀረበ ወደ ህግ ማቅረብ የሚችሉ ሰዎች ካሉ እዚህ ጋር ስቶሪሽን ሰምተው ብዬ ነው። ምን አልሽ? ወደ ህግ እንኳን ቀርበዋል ምናምን እና እስር ቤት ላይ ያለው አሁን ላይ 12 ዓመት ተፈርዶበታል። ኦኬ ኤልዳና እናትሽ ትበዳሽ። ኤልዳና የሴተኛ አዳሪ ነች። እምስሽን መች ይምታው። የሸርሙጣ ደንቆሮ ውሻ የሴተኛ አዳሪ ነች። ቅማላም፣ የሰው አተላ፣ ቁስላ፣ ኤድሳ፣ ኩሳ ስታስጠላ። ግን እንደዚህ አይነት ሰዓት ላይ ትሳደቢያለሽ መተሽ። የጥንብ ልጅ ቂጥሽን አትታጠቢ። የዝንብ ሪዞርት ሰርተዋል እኮ ቂጥሽ። አርሽን አርተሽ በጋዜጣ እየጠረግሽ። ሰው እኮ ተሻሽሏል ከጋዜጣ ወደ ሶፍት፣ ከሶፍት ወደ ውሃ። አንቺ እዚያው ጋዜጣ ላይ ነሽ። የዝንብ መናኸሪያ ቂጥ ይዘሽ ግማታ። ይቅርታ በጣም እሺ። የአንቺን ስቶሪ እየሰማሁ እዚህ ጋር በስነስርዓት ልብ ብዬ እየሰማሁ በቃ ማለት ልቤን ነክቶኛል፣ ስሜቴን ነክቶኛል። በጣም ኢሞሽናል ሆኜ አንቺን እየሰማሁ ከስር እኔን ትሰድብኛለች። እንደዚህ አይነት ሰዓት ላይ እጅሽን አትሰበስቢም? ምን አይነቱ የሸርሙጣ ልጅ ነሽ? በኢየሱስ ክርስቶስ ስም ሴት እኮ ነሽ አይደለ? እሷም ሴት ናት። ስቶሪዋን እየተናገረች ነው። ጸጥ ማለት አትችይም? ጸጥ ብለሽ ሳትሳደቢ መስማት አትችይም? ወንዶች ቢሳደቡ ምንም አይመስለኝም። ገኒ እናትሽን ገንዳ ውስጥ ደፍቄ ልብዳለሽ። የሸርሙጣ ልጅ ቡሽት የገረድ። ይቅርታ የኔ እናት አውሪ፣ ቀጥይ። እሺ አይ ቲንክ ዝቅ ብዬ ከእነሱ ጋር ስመላለስ አንድ አይነት ሌቭል ላይ ያለን ነው ይመስላቸው። አውሪ፣ የእነሱን ኮሜንት ኢግኖር አደርጋለሁ። ቀጥይ። ቢላዬ ጌታን ስላዳመጥከኝ በጣም የማመሰግነው። ጌታን የምሬ ነው ከልቤ። እና እንደዛ ነው። እኛ አሁን ለተፈጠረብሽ ነገር አዝናለሁ። አይ ቲንክ ማውራት አልፈለግሽም እዚህ ፐብሊክ ላይ ፕረስ አላደረግሽም እኔ እና አዝናለሁ በጣም። እኔ መድፈር የሚባል ነገር አልደግፍም፣ ደግፌም አላውቅም። ኤክስኪውዝ እራሱ አልሰጥም። እንደዚህ አይነት ወንድ እስር ቤት አይደለም እንደዚህ ሰውነቱን ዘቅዝቀሽ የጋለ ፌሮ ቂጡ ላይ መክተት ነው። እስር ቤት እንትን ነው ይሄ፣ ለደፋሪ ሰው ቀላል ፐኒሽመንት ነው። እንደዚህ አይነት ወንዶችን ተገለብጣቸዋለህ። እንደዚህ ደፋሪዎችንና ከስር እንደሚሳደቡት የሸርሙጣ ልጅ ወንዶች ተዘቀዝቂያቸውና የፈላ ዘይት ቂጣቸውን ቀዳዳቸው እንደዚህ ብልቅጥ አድርገሽ ውስጥ መክተት ወይ ደግሞ የጋለ ፌሮ መክተት። እንደዚህ አይነት ህግ መውጣት አለበት ለደፋሪ ሰው። አባት ይሙት እንጂ እስር ቤት አይ ዶንት ቲንክ ሶ 20 ዓመት ይታሰራል። 20 ዓመት ታስሮ ይወጣል፣ ጨርሶ ይወጣል። አያረካም፣ አይማርበትም። የሚታረምበት እንዴት ነው? የጋለ ፌሮ ቂጥ ውስጥ ስከች ያስቃል። እንደ የራስሽን ታሪክ እየተናገርሽ ለአንቺ ባገዝኩ ትስቂያለሽ። ኧረ እኔ አይደለሁም የምስቀው። ጅናት እንዳጠገብሽ ያለችው ምን ሆና ነው? እሺ ይቅርታ። እሺ አይሳቅም። አይ እኔ ለአንቺ አዝኜ ነው እንደዚህ አይነት ወሬ የማወራው። የስድብ ስስ ኖሮብኝ አይደለም። አይሳቅም እንደዚህ አይነት ሰዓት ላይ እና አዝናለሁ። ሰላም ምደሪ። ሼር ስላደረግሽ ኤክስፒሪየንስ እናመሰግናለን። እግዚአብሔር ጽናቱን ይስጥሽ። እሺ እኔ እናት ስለሆናዊ ይሄ ገዛ ምናምን ነገር ከፈለግሽ ምክር ምናምን ከፈለግሽ ከልብ አባቴ ሙት እመክርሻለሁ በውስጥ። እሺ እኔ እናት ሰላም